ዛሬ የምናቀርብላችሁ ሚስጥራዊ ቦታ ስለሆነው ቤርሙዳ ትራያንግል ነው። በቤርሙዳ ትራያንግል ውስጥ በጣም ብዙ ነገር ተወርቷል። ዛሬ የምናቀርብላችሁ ዋና 3 አበይት ነገሮች አሉ። በመጀመሪያም በምን ቦታ እንደሚገኝ፣ ሁለተኛ ምን እንደዋጠና ለመጀመሪያ ጊዜ እናያለን፣ ሶስተኛ ደግሞ ከምን ጋር ይገናኛል የሚሉ ነገሮችን እናያለን። ይሄ ቤርሙዳ ትራያንግል የሚባለው ቦታ ለመጀመሪያ ጊዜ የወሰዳትን መርከብ እንመለከታለን። የመጀመሪያዋ መርከብ የአሜሪካ የባህር ኃይል ስትሆን የወሰዳቸውም ሰዎች 90 ሰዎች ናቸው። ከጉድሉፕ ወደ ዴንዌር የሚያደርጉትን ጉዞ መካከል ነው መሃል ላይ ሲደርሱ ጠፉ። በመቀጠልም በ1814 ከካሪቢያን አካባቢ የምትባል የአሜሪካ ደሴት አካባቢ 140 ሰዎችን ወስዷል። ይህን አካባቢ ስንመለከት የት አካባቢ ይሆናል ብለን ልናስብ እንችላለን፣ ወይም ጭንቅላታችን ላይ ሊመጣ ይችላል። ይህም አካባቢ በአሜሪካ ሰሜን አትላንቲክ ውቅያኖስ ውስጥ እናገኘዋለን። ይህም ቦታ ሚያሚ ፍሎሪዳ ግዛት ውስጥ ይገኛል። በቤርሙዳ ትራያንግል ፖርታሪካ በምትባልም ደሴት እናገኘዋለን። ይህም አካባቢ ሰዎችን፣ መርከቦችን፣ ጀቶችን በመውሰድ ይታወቃል። የውሃም ሽታ አድርጎ ያስቀራል። ይህ አካባቢ በሳይንቲስቶች በትክክል የተነጋገረ ነገር ባይኖርም 1,300,000 ኪሎ ሜትር ስኩዌር ያክላል ብለው ይገምታሉ። ይህም አካባቢ በቅጽል ስሙ ዴቪል ትራያንግል ኦር ዴድ ትራያንግል በመባል ይታወቃል። በ1824 14 ሰዎችን ይዛ ከኩባ ወደ ቶምቢንግ የምትሄዷን መርከብ ነው የምናገኘው። እሷም መሀል ላይ ከደረሰች በኋላ ዋጥ ስልቅጥ አድርጎ አስቀርቷታል። በ1840 የተፈጠረውን አደጋ ነው። ቁጥራቸው ብዛታቸው ያልታወቁ ሰዎች ወደ ውስጥ ገቡ ለመዝናናት። ሆኖም አልተገኙም። የውሃ ሽታውም ሆነው ቀሩ። ግን ለመጀመሪያ ጊዜ መርከብ የተገኘችው በዚህ አደጋ ነበረ። የውሃ ሽታ ሆነው ቀሩ። ሆኖም ግን ለመጀመሪያ ጊዜ የተገኘችዋ መርከብ እቺ ነች። ሆኖም ግን በሚያሳዝን ሁኔታ ሰዎቹ ግን አልወጡም ነበረ። በ1880 የተፈጠረውን የመርከብ አደጋ ነው። እቺም መርከብ አትላንታ የምትባል መርከብ ነች። 290 ሰዎችን ይዛለች። ከቤርሙዳ ወደ ኢንግላንድ በምታረግ ሰዓት ዋጥ ስልቅጥ አድርጎ አስቀርቷታል። በ1918 የተፈጠረውን ነው። ይሄም 300 ሰዎችን ይዛ የነበረች መርከብ ነች። ከባርባሮ ወደ ባልታሞር የምታረገውን መንገድ ላይ ዋጥ ስልቅጥ አድርጎ አስቀርቷታል። በመቀጠልም የምናየው በ1920 የተፈጠረውን ነው የምናየው። ይህም ሰዎቹን ብቻ ወስዶ በሚገርም ሁኔታ ፍሎሪዳ ደሴት ላይ አንሳፎ አስቀምጧታል። 1925 ያለውን ነው የምናገኘው። ይህም ታርሰን ከምትባል ወደ ሃናኪ የምትባል መንገድ ላይ ባለች ሰዓት ዋጥ ስልቅጥ አድርጎ አስቀርቷታል። ከሁሉም ግን ይሄ የሚገርመው በመጨረሻም የምናየው በጣም የቅርቡ በ2015 2 አሳ አጥማጆች አሳ ሊያጠምዱ በገቡ ሰዓት ፍሎሪዳ ከተማ ውስጥ ጠፍተዋል። ይህም የሚገርመው መርከቡን ተፍቶት 2 ሰዎች ደግሞ ሳይገኙ ቀርተዋል። ላይክ ኤንድ ሰብስክራይብ ሼር ማድረግ እንዳይረሳ። እናመሰግናለን።